ኤክሴል ላይ ሪፖርት ስናዘጋጅ ከምንጠቀማቸው ፋንክሽኖች አንዱ የመርጂንግ ፋንክሽን ነው። ይሄ የመርጂንግ ፋንክሽን በዋናነት የሚጠቅመን የምንፈልገውን ቴክስት ወይም ደግሞ ነምበርም ሊሆን ይችላል ወደምንፈልገው ቦታ ለማንቀሳቀስ ወይም ደግሞ ለእይታ የተሻለ እንዲሆን ማድረግ ያስችለናል ማለት ነው። ለምሳሌ እንደምትመለከቱት እዚህ ጋር ለሪፖርት የተዘጋጀ ዳታ አለ። ይሄ ለሪፖርት የተዘጋጀ ዳታ እንደምትመለከቱት እዚህ ጋር ታይትሉ ወደ ውስጥ ገባ ብላለች። ስለዚህ ለእይታም ስለማይማድረግ ለእይታ እንዲማድረግ እንዴት ማድረግ እንደምንችል በመርጂንግ ማለት ነው አሳያችኋለሁ። ስለዚህ እቺኛውን ምን እናደርጋታለን? እንደዚህ ሴሌክት እናደርጋታለን ቴክስቷን ማለት ነው። ይሄ መርጅ ማድረግ የፈለግነውን ቦታ በዚህ መልኩ ሴሌክት ካደረግን በኋላ መርጂንግ ኤንድ ሴንተር የሚል እዚህ ጋር አለ። ወደ 3 የሚሆኑ አማራጮች አሉ። ከነዚህ ውስጥ ለመጀመሪያ ጊዜ አሁን የምናየው መርጅ ኤንድ ሴንተር የሚለውን ነው። መርጅ ኤንድ ሴንተር የሚለውን እንደዚህ ስነካ በዚህ መልኩ ያስቀምጥልናል ማለት ነው። ስለዚህ ይሄኛውን ከለር ብንሰጠውና ወይ ደግሞ ፎንቱን ምናምን ብናሳድገው ከበፊቱ የተሻለ እይታ ይኖረዋል። ለሚያነበውም ለምትልኩለትም ሰው በዚህ መልኩ በጣም የተሻለ ይሆናል ማለት ነው። በዚህ መልኩ ማድረግ ይቻላል። እነዚህም ደግሞ የቀሩት የየራሳቸው የሆነ እንትን አላቸው፣ የየራሳቸው የሆነ ጥቅም አላቸው። በዛም ደግሞ የየራሳቸው የሆነ ሊሚቴሽን አላቸው ማለት ነው። ለምሳሌ ይሄኛው መርጅ ኤንድ ሴንተር የሚለውን ነበረ ቅድም ያየነው። ይሄኛው መርጅ አክሮስ የሚለውን ብናይ እንደዚህ ባዶ ያደርጋል። ነገር ግን እኛ የምንፈልገውን ቴክስቷን ወደ መሃል አላመጣልንም። ምክንያቱም ወደ መሃል ካልመጣ ያን አይል ሳቢ አይሆንም። ነገር ግን እንደዚሁም አድርገን ደግሞ በዚህኛው ወደ ውስጥ ወደ መሃል ማምጣት እንችላለን። በዚህ መልኩ ማስተካከል እንችላለን። ሴልስ የምትለው እቺኛውን እንደዚህ ብናረጋት ሁለቱንም ታጠፋለች። ሁለት መስመር ነው መርጅ ያደረገው እሱን መርጅ ታደርጋለች። ነገር ግን እንደቀደሙ ቴክስቷ አሁንም ወደ መሃል አልመጣችም። እሷንም በዚህ መልኩ ማምጣት እንችላለን። ነገር ግን እኛ በምንፈልገው ወደ ውስጥ ወደ መሃል የሚያመጣልን ቀጥታ መርጅ ኤንድ ሴንተር የሚለው ነው ማለት ነው። ቴንክ ዩ